በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ለየካቲት በዛቲ ዕለት ከሆነ ሰማዕተ ቅዱስ ያዕቆብ ወልደ እልፍዮስ ሐዋርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የካቲት 10 በዚህች ቀን ከ12ቱ ሐዋርያት አንዱ የእልፍዮስ ልጅ የከበረ ሐዋርያ ያዕቆብ በሰማዕትነት አረፈ። ይህም ሐዋርያ በብዙ ሀገሮች ውስጥ ከሰበከ በኋላ ወደ ኢየሩሳሌም ተመለሰ። ወደ ምኩራብም ገብቶ የክብር ባለቤት የጌታችንን ኢየሱስ ክርስቶስን ሃይማኖት በግልጽ አስተማረ። አይሁድም ደሙ በእኛ ላይ ይሁን ብለው ከሕዝብ መካከል ነጥቀው ወሰዱት። ለሮም ንጉሥ እንደራሴ ለንጉሥ ቀላውዴዎስ አቀረቡትና ይህ ሰው ስለ ቄሳር ሳይሆን ስለ ሌላ ንጉሥ ይሰብካል ብለው ወነጀሉት። ንጉሡም በሰማ ጊዜ በደንጊያ እንዲወግሩት አዘዘ። አይሁድም ፈጥነው ወገሩት። ነፍሱንም በጌታችን እጅ ሰጠ። ምዕመናንም ሥጋውን ገንዘው ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ያዕቆብ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለያዕቆብ ሐዋርያሁ ወሰማዕቱ ለክርስቶስ ዘኮነ ውስተ ኃይለ ማስተርእዮቱ ፈጽሞ ምንዳቤ እንተ ተውህበት ሎቱ ሰይበጽ አድሜሁ ወተዳደቆ ዕለቱ በእግረተ እብን ኮነ ለያዕቆብ ሞቱ። በዚህች ዕለት የንጉሥን ማርያኖስ ልጅ የከበረ ዮስጦስ በሰማዕትነት አረፈ። ይህም ቅዱስ በጦር ሜዳ እያለ እህቱ ከሃዲ ዲዮቅልጥያኖስን አግብታ ንጉሥም አደረገችው። ከጦርነት በተመለሰ ጊዜ የክብር ባለቤት ክርስቶስን ዲዮቅልጥያኖስን ክዶ አገኘውና እጅግ አዘነ። የሀገሩም ሰዎች ባዩት ጊዜ ወደሱ ተሰብስበው ዲዮቅልጥያኖስን እኛ እንገድለዋለን፣ አንተም ጌታችን በመንግስት ዙፋን ላይ ትቀመጣለህ አሉት። እሱ ግን ይህን ስላልፈለገ እንዳይገሉት ከለከላቸው፣ ከምድራዊት መንግስት ሰማያዊት መንግስት መርጧልና። ከዚህ በኋላ ወደ ንጉሥ ዲዮቅልጥያኖስ ቀርቦ በክብር ባለቤት ጌታችን ኢየሱስ ክርስቶስ ታመነ። ንጉሡም ፈርቶታልና ጌታዬ ዮስጦስ ሆይ ይህን ታደርግ ዘንድ ያስገድደህ ማን ነው አለው። የከበረ ዮስጦስም በምስክርነቴ ደሜን እንዳፈስ ካልጻፍክ ሕዝቡ በአንተ ላይ አስነስቼ ከመንግስት እንደማስወጣህ የክብር ባለቤት ጌታ ኢየሱስ ክርስቶስ ሕያው ነው ብሎ ማለ። በዚያም ጊዜ ንጉሡ ፈርቶ ከሚስቱ ከታውክልያ ከልጁ ከአቦሊ ጋር ወደ ግብጽ አገር እንዲሰዷቸው አዘዘ። እስክንድርያውንም ገዥ አብዝቶ እንዲሸነግላቸው ምናልባት ልባቸው ቢመለስ እንዳያሳዝናቸው ማለዚያ እያንዳንዱ እንዲለያያቸው አዘዘ። ወደ ግብጽ አገርም በደረሱ ጊዜ ከሳቸው ጋር የንጉሥ ደብዳቤ አገልጋዮችም አሉ። የእስክንድርያም ገዥ ባያቸው ጊዜ እጅግ ፈራ። ሊሸነግለውም ጀምሮ ቅዱስ ዮስጦስም ጌታዬ እንዲህ አድርግ፣ ክብርህ ይሻልሃል አለው። የከበረ ዮስጦስም ነገር አታብዛ አለው። በኮድኑም ፈርቶ ቅዱስ ዮስጦስን ወደ ላይኛው ግብጽ ወደ እንዴናው ከተማ ሰደደው። ልጁ አቦሊን ወደ አገረ ብስጣ፣ ሚስቱ ታውኪያም ወደ አገረ ጻ ላካቸው። ከአገልጋዮቹም የሚያገለግሏቸው አንዳንድ ሰጣቸው። የከበረ ዮስጦስም በእንዴናው ከተማ ብዙ ካሰቃዩት በኋላ ራሱን ቆረጡት። የሰማዕትነት አክሊልም ተቀበለ። ከስጋውም ድንቆች ታምራቶች ተገለጡ። ለበሽተኞችም ታላቅ ፈውስ ሆነ። ለእግዚአብሔር ምስጋና ይሁን። እኛንም በሰማዕት ጸሎት ይማረን፣ በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ሰላም ብል እፍረተ ስሙ ጽውጠ ብዙ ገድሎን ዘነግር ዳጠ አሰረ ክርስቶስ ይትሎ ሰው ዮስጦስ ተፈልጠ መንገለ ወልዱ ወቤሲቱ ገጾ ይሜጠ ወአፍቅሮ ዘመድ ካይበ በልቡ የሶጠ። በዚህች ዕለት በገድል የተጠመደ ምሁር የሆነ የዓለም ሁሉ መምህር አባ ኤስድሮስ ፈርማ በሚባል ሀገር አረፈ። የዚህም ቅዱስ ወላጆቹ በምስር ሀገር የከበሩ ባለጸጎች ናቸው። ለእስክንድርያ ሊቀ ጳጳሳትም አባ ቴዎድሮስና አባ ቂርሎስ ዘመዶች ናቸው። ከእርሱም በቀር ልጅ የላቸውም። መንፈሳዊ ትምህርትን ሁሉ የቤተ ክርስቲያንን መጻሕፍት ሁሉ አስተማሩት። ግልጽ አድርገው አጠናቸው፣ ጠበቃቸውም። ዳግመኛም የዮናውያን የፍልስፍና ትምህርት፣ የከዋክብትን ማካሄድ፣ ዓለምን መዞራቸውን ተማረ። በእውቀቱና በጥበቡ ከብዙዎች ከፍ ከፍ አለ። በገድልም የተጠመደ ትሑትና የሚተጋ ሆነ። በሀገሮቹም ያሉ ሰዎች
ስለ እርሱ በሰሙ ጊዜ በእስክንድርያ አገር ላይ ሊቀ ጵጵስና የሾሙት ዘንድ ተማክረው ከኤጲስቆጶሳቱ ጋር ተስማሙ። በሌሊትም ወጥቶ ሸሸ። ወደ ፈርማ ገዳም ደርሶ በዚያ መነኮሰ። ከዚያም ወጥቶ ወደ አንዲት አነስተኛ ዋሻ ገብቶ ብቻውን በውስጧ ብዙ ዘመናት ኖረ። ብዙ ድርሳናትና ተግሳጻትንም ደረሰ። ከእርሳቸውም ስለ ነገሥታትና ስለ መኳንንት የደረሳቸው አሉ። የቤተ ክርስቲያንን መጻሕፍቶችን ብሉያትና አዲሳትንም ተረጎመ። የመጻሕፍቶቹም ቁጥራቸው 18,000 ነው። እንዲህ ድርሳናት፣ ተግሳጻት፣ ጥያቄዎች፣ መልሶች ወደ ሊቃነ ጳጳሳትና ኤጲስቆጶሳት የተላኩ መልእክቶች ናቸው። ወደ ምዕመናንም ወንዞች ውሃዎችን እንደሚያፈልቁ እርሱ በመንፈስ ቅዱስ የሚያፈልቃቸው ሆነዋልና። ይህንንም በጎ ስራውን ሲፈጽም መልካም ጉዞውን አከናውኖ ወደ በጎ ሽምግልና ደርሶ እግዚአብሔርንም እያገለገለው በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለኤስድሮስ ብሎ መንፈስ ቅዱስ ዘጎስ በመጻሕፍተ ጥበብ ኩሎ ፈለሰዮ ምምድረ ፈጸመ ገድሎ ወሰላም ካይበ ለኤጲስቆጶስ ፊሎ ዘንጉሠ ፋርስ በመጥባሕት ተቃተሎ። በዚች ቀን የፋርስ ሀገር ኤጲስቆጶስ አባ ፊሎ በሰማዕትነት አረፈ። ይህንንም ቅዱስ ለእሳት እንዲሰዋ ለፀሐይም እንዲሰግድ የፋርስ ንጉሥ አዘዘው። እምቢ ባለውም ጊዜ ታላቅ ስቃይን አሰቃይቶ ራሱን በሰይፍ ቆረጠው። ንግሥተ ሰማያት የሰማዕትነትን አክሊል ተቀበለ። በረከቱ ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይገባል አሜን። በዚች ቀን የከበሩ የኒቆላዎስና የስምዖን መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም የካቲት 11 በዚች ቀን የሮሜ ሊቀ ጳጳሳት የከበረ አባት በላትያኖስ በሰማዕትነት አረፈ። በዚችም ዕለት ተጋዳዩ ባላንበሳው አውሎግ አረፈ። በዚችም ቀን የከበሩ ኤጲስቆጶስ አብርሃም የመነኮስ መቃቢስና የኮንቲ መታሰቢያቸው ነው። በዚችም ቀን የአባ ሰሌዋኖስ ረድ አባ በትራ አረፈ። ዛቅረብኩ ማሕሌተ ዘኪራ ይላፈ ምለተ ጸምዶ ከዘልፈ ለላነብብ ተወከብ ዘንዴተ መጻፈ አንተ ረሳይከ እግዚኦ ጸሪቀ መበለት ውኩፈ እምለአቡ ቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አድዮ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዛ ጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎመ በልሳነ አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እንባይስ ህቡረ ይማረነ ኢየሱስ ክርስቶስ